ይኸውልህ ይሄ እንባ ብቻ አይደለም። ንዳፍ ኤፊ በማን አንተ ተረጋጋብና ጉዷንኩኝ ወይኔ ጉዷንኩኝ ማሜ ኡርጎ ዛሬ በቃ እንደው ቤተሰብ አፉ በሉ አርሰናልን ላስረታት ነው እንግዲህ ለምን ነው ማተረጋጋው? ኤፊ በማን አንተ ተረጋጋብና በእናትህ ዞር በልልኝ አልኩ። እሺ ተረጋጋ። መጣጤ ምንድነው? ምንድነው? ወይኔ ጉዷንኩኝ ማሜ ኡርጎ ማሜ ኡርጎ ወላሂ ጉዷንኩኝ መገናላ እንደው ምን አደረኩ? እንደው ፈጣሪ እንደው ዛሬ እርጓን ማሜ ዘግቷል። ኡርጎ እንደው ወላሂ አላህ ያረባ ዛሬ ዶርም ገብቼ አላድርም። እንደው ጉድ አድርጉኝ እንደው ዛሬ ቀበሉ። ወይኔ አርሰናል። አረ ወዴትኛው ክልል ልግባ? አረ ወዴትኛው ክልል ልግባ? አረ ወዴት ዛሬ ደግሞ እንግዲህ በጣም የታዘብኩትን ነገር ነው ይዤላችሁ የመጣው። አብሶ ኢትዮጵያ ውስጥ አሁን በዚህ ሰዓት ማለት ነው በጣም በሚያሳዝን ሁኔታ ወጣቱ ያው ኳስ ደግፋለሁ በሚል ስም የተለያየ ስሜት ውስጥ እየገባ ነው የሚገኘው፣ ብሽሽቅ ውስጥ ምናምን። ያው ኳስ መደገፍ ያለ ነው፣ ምንም ችግር የለውም። በሰላማዊ መንገድ በኖርማል መበሻሸቅ ሁኔታ ቢደገፍ ጥሩ ነው። ከዛም የዘለለ ግን በጣም የተከበሩ ሰዎች የምናቃቸው በዘፈኑም በፊልሙም የምናቃቸው ሰዎች ራሳቸውን ጥለው የማይገባ ንግግር ለቅሶ ድረስ የሚደርሱበት አጋጣሚ ስላለ ነው ይህንን ነገር ልናገር ያመጣሁት። በጣም ያሳዝናል በእውነቱ። አንዳንዴ ክብር የሚባል ነገር አለ። ኳስ መደገፍ ሌላ ነው፣ ክብር ደግሞ ሌላ ነው። በቃ ሁላችንም ኳስ ልንደግፍ እንችላለን። ነገር ግን በአግባቡ ካልሆነ ደግሞ ከዛ ይዘለለ ከሆነ ያስጠላል። አሁን ትላንት እንደሰማሁት ከሆነ አርሰናል ከፒኤስጂ የሻምፒዮንስ ሊግ ፍጻሜ ፋይናል እንግዲህ ፒኤስጂ ዋንጫውን በመውሰዱ ምክንያት በርካታ የአርሰናል ደጋፊዎች የማይገባ ነገሮች ሆቴሎች ላይ ወንበሮች ሰው በርካታ ሰው የተጎዳ ሁሉ እንዳለ ነው እንግዲህ የሰማነውና መስማት ብቻ አይደለም ያየነውም ስለሆነ ነውና ወዴት እየሄድን ነው ብዬ ሳስበው በጣም እንትን ይለኛል። ወዴት እየሄድን ነው? ስሜት ነው አይነው ኳስ ስሜት ነው፣ መደገፍ ይቻላል። ግን በአግባቡ እንደ ድሮ መሆን አይችልም ወይ የሚል ሐሳብ ነው። ማለት አሁን ለምሳሌ ታዋቂ ሰዎች አሉ። የሚገርማችሁ ነገር ስለ ኳስ መጥቶ የሚያወራው ወጣት ስፖርት እንኳን የማይሰራ ወጣት ነው። አሁን እዚህ ጋር የምታዩት ልጅ ጉርድ በርሚል ነው የሚመስለው ሁላ ሰውነቱን ብታዩት የራሱን ሰውነት እንኳን መገንባት አልቻለም። ዝም ብሎ ቁጭ ብሎ ስለ አርሰናል እንዲሆን ብሎ ከማሰብ ህዝቡን እንትን ከማለት እውነቴን ነው ለምን ስፖርት አይሰራም? ስፖርት ሰርቶ ሰውነቱን ወደ ድሮ ማንነቱ ለምን አይመልሰውም የሚል ሐሳብ አለ። ለምሳሌ ገብቷቸዋል። ስለ ስፖርት ሲነሳ ስፖርት መደገፍ ያለበት ቢያንስ ስፖርተኛ ሰው መቻል አለብህ። ማለት ስፖርት የሚለው ቃል አካተ ይዘ ያንተን ሰውነት ዲቪልቪል አድርገ የጉርድ በርሚል አስመስለ ያረገዘች ሴት መስለ ስለ ኳስ ማውራት አይከብድም ወይ ነው? ማንን ነው እንትን የምታረገው ሞቲቬት የምታረገው? ይህን ሰውነት ይዘ እንደምክርም ፍላስ ወደ አሁን ለምሳሌ አስኬ ዲንዲሾና ሄኖክ ድንቁ
ታዋቂ ናቸው በእኛ በሀገራችን። አስቡት አሁን እነሱ የሰሩትን ፊልም እኛ ቁጭ ብለን ስናይ የሚመጣብን ሞመንት አለ። ኦኬ አስጌ የሰራውን ዘፈን ቁጭ ብለን ስናዳምጥ የሚመጣብን ሞመንት አለ። ራስን ማዋረድ ልክ አይደለም ብዬ ነው የማስበው። እኛ ኢትዮጵያውያን የተከበርንን ሁሉም ቦታ አለው በቃ ኦኬ። የሚቀረጽም አለ የማይቀረጽም። ማልቀስ ማለት ስሜት ከሆነ ልታለቅስ ትችላለህ፣ ምንም ጥርጥር የለውም። ነገር ግን አሁን ስታለቅስ ባትቀርጽስ ነው ባትቀርጽስ ማን በቃ አትቅረጽ። በቃ እዛው አልቅሰህ እንትን በል። ከዛ በኋላ እዚህ እያለቀቀስክ መተህ ዘፈን ዘፍኛለሁ አዳምጡልኝ ማለት ኳሊቲን ያወርዳል ነው። ኦኬ ያወርዳል በቃ። እና ሁሉም ያው በአግባቡ ኳስ ቢደግፍ ባይ ነኝ። ለዛሬ ይህን ይመስላል ይዤላችሁ የመጣሁት መረጃ። ቻናሉን ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ፣ ሼር አድርጉ። የፈጠነ መረጃዎችን እንዲደርሳችሁ ማለት ነው። መልካም ጊዜ ይሆንላችሁ።